ሴተኛ አዳሪ ቀየርከኝ። እየተጫወትክብኝ ነበር ማለት ነው። ወይኔ አስወጣልኝ፣ አሁን አስወጣልኝ። ጂባቻቺ ከፈለግሽ ላስወጣ ትችላለሽ። ልትናገሪያት ግን አልፈልግም። እሺ ምን አልክ አንተ ውሻ? ጭራሽ በአንተ ብሰው በገዛ አልጋዬ ላይ ከሴት ጋር አግኝቼ እንድትናገሪያት አልፈልግም ትለኛለህ? ምንም መደባበቅ እኮ አያስፈልግም። ሰምኛለሽ? ማይን በጣም እወዳለሁ። ያለሷ ደግሞ መኖር አልችልም። ዞኑን መጠርጠር ነበረብኝ። የምትለኝ ሁሉ ማመን አልነበረብኝም። እላይ ላይ የተጫወታችሁብኝ ነበር አይደል? አሁን ወደ አታውቂ ጊዜ ለቀሽ ጅልኝ። ከቤት ወዴት ነው የምሄድልህ? ትሰማኛለህ? ከፈለጋችሁ ተያይዛችሁ ገደል መግባት ትችላላችሁ። አሁኑኑ ከቤት ይወጡልኝ። ምን አልሻት? ቤቴን ያልሽ ሚስታልሽን አንጠልጥለሽ እንደመጣሽ ሁሉም ምስክር ነው። የት ያፈራሽው ቤት? ዝም ብለህ አትዝለን። እንደ ሸንኮራ መጤ የምጥለኝ ደካማ አይነት ሴት አይደለሁም። እሺ ትሰማኛለህ? የንብረት ግማሹን ተካፋይ መሆኔን አትርሳ። በዛ ላይ ደግሞ የ80 ሚስት ነኝ። ሲቀጥል እጅ ከፍንጅ ከሴት ጋር እንደያዝኩ ደግሞ አትርሳ። ትሰማኛለህ? ለፖሊስ ተናግሬ ላሳስር እንደምችል ወቅ። አሁን ይኸውልህ ምንም ንግግር አልፈልግም። ተነሱና ከቤት ይወጡልኝ። ትሰሚኛለሽ? 5 ሳንቲም አታገኝም። በዛ ላይ ደግሞ ባልሽ በትዳሩ ላይ ለመማገጡ መረጃ እንጂ ማስረጃ የለሽም። መረጃ ደግሞ ያለ ማስረጃ ምንም ነው። ይልቅ አንቺ አንድ ነገር እንፈልጋለን። የፍቺ ወረቀቱን በአስቸኳይ ብታስጨርሽልን ደስ ይለናል። በቃ ነው ዛሬ ተሰፍቶ አትደር። ከዚህ ቤት ላይ አልፈልግም። ዛሬም ደግሞ ይሄ ብዬሽ ከዚህ ቤት እወጣለሁ። ነገ ያለህበት ድረስ መጥቼ የፍቺ ወረቀትን እሰጥሃለሁ። ሰምኛላችሁ? እኔ እንደተጫወታችሁብኝ አትቀሩም። እሺ እናንተ ውሾች። አንቺ ልክ ነበርሽ። የውሻ ህይወትሽን አበላሽቶማ እንደዚህ እንደዋዛ አንለቀው። ያደረገው ለእያንዳንዱ ነገር ዋጋ አስከፍሏል። ልክ ነሽ። ገድዬው እጄ ለመንግስት ተጣለው እንጂ የኔን ህይወት እንደዚህ አበላሽቶማ እሱ በትል አይኖርም። በፍጹም አልፈቅድለትም። እኔ የምልሽ ግን ማሂዬ፣ ማለት የምታፈቅሩ ሰው ለእጅሽ ማንሳት ትንሽ አይከብድም? ገድዬው እጄ ለመንግስት ተጣለው እንጂ የኔን ህይወት እንደዚህ አበላሽቶማ እሱ በትል አይኖርም። በፍጹም አልፈቅድለትም። የማፍቀር ልብ ያለኝን ያክል የጥላቻም ትልቅ ልብ አለኝ። ሳፈቅርም ስጠላም ጥግ ድረስ ነው። ምን ስትያስብሽ ወይ ደግሞ ጥሩ ከኔ የሚጠበቀውን በጠቅላላ አድርጋለሁ። የምርሽ ነው? እሺ። ሄሎ፣ ያልኩሽ ነገር ምን አዲስ ነገር አለ? በጣም ጥሩ። ነገ እሱ ላይ ያለበትን ጃኬት አመጣልሻለሁ። መቼም ከዚህ በኋላ ምን ማድረግ እንዳለብሽ የሚጠፋሽ አይመስለኝም። እሷን እያለ ሲኳትን እኔም የራሴን ወጥመድ አዘጋጅለታለሁ። ለሱ ሀሳብ አይገባሽ። መድኃኒቱ የሚሰራው ለሱ ነው እንጂ ለሱ አይደለም። ሁሉንም ነገር በጥንቃቄ እናድርገዋለን። ላንቺም ቢሆን ከዚህ ህይወት የምትወጪበትን ጠቀም ያለ ገንዘብ ጨምርልሻለሁ። ቃሌን እጠብቃለሁ። ደህና ደሪ። ማይ እራት ላቅርብ? ቀን ግን የትሄድሽ ነው ጥፍት የምትይው? ማታ ደግሞ ስራ መስራት አቁመሻል። ቆይ አዲስ የተፈጠረ ነገር አለ እንዴ? አዎ ቀን እኮ ብታይ የስራ ማስታወቂያዎችን እያነበብኩ እኮ ነው። ታይ ማይ
የማታ ህይወት በጠቅላላ በጣም ነው ያስጠላኝ። ታዲያ ለምን እስካሁን አልነገርሽኝም? ያው አንድነቴን ስራ አስጀምር ልንገርሽ ብዬ እኮ ነው። እሺ በቃ አሁን አርፍ እንበል። ቆይ እሱም እዚህ ነው እንደሚያድረው? አዎ ላልተወሰነ ጊዜ አብረው ነው የሚኖረው። ደግሞ ምን ማለት ነው? አውራሻለሁ። ቆይ በቃ እሺ። ማንኛውም ዛሬ ሰብሌ ጋር ሰብለጋልደር ግን እናወራለን። እሺ ማሂዬ እንዴት ነሽ? እባክሽ ምን እግር ጣለሽ? ስራ ያልሽኝን ነገር በጠቅላላ ሰርቻለሁ። ግን ደግሞ አንቺ ቃልሽን አልጠበቅሽልኝም። አልጠግባሽ ሰፋ ያድራል አይደል? በየጊዜው ስትወስጂ የነበረው ገንዘብስ አንሶሽ ነው? ራስሽ እኮ ነሽ ስራዬን ስጨርስ ጠቀም ያለ ብር እንደምትሰጭልኝ ቃል የገባሽልኝ። ውይ ቃል ሲርበኝ በላሁት። በቃ ከዳሽን ማለት ነው። በቃ ሰምኛለሽ፣ እሰራልሻለሁ። እንደማንም ከርተሽ የምትተኛ አይነት ሰው አይደለሁም። እሰራልሻለሁ። እቅድሽን አንድ በአንድ ነው የማበላሸው። ቆይ እስኪ እንደው አሁን ማን ይሙት ከኔና ከአንቺ ማን ነው ከሃዲ? አንቺ አይደለሽ እንዴ ጓደኛሽን ለገንዘብ ብለሽ ሽጥሻል? ይኸውልሽ በጣም እያናደድሽ ነው። አሁንም ቢሆን እነግርሻለሁ፣ ይህን ስራ አብረን የጀመርነው አብረን እንጨርሰዋለን። ግን ብሬን ካልሰጠሽኝ እሰራልሻለሁ። ደግሞ ቀላል እኮ ነው። መድኃኒት የሚከሽፍበትን መንገድ መፈለግ ነው። እሱን እንዳታስቢ። መድኃኒቱ የሚከሽፈው ከሞቱ ብቻ ነው። እሱም ደግሞ ምናልባት ከተሳካ ወይ ደግሞ እሱ ያብዳል። ኤኒዌይስ ሁለቱም ለእኔ ይጠቅመኛል። ዋናው የንብረቱ ባለቤት መሆኔ ነው። አለበለዚያ ደግሞ ቪዲዮውን ለቅቄ ቅሌታቸውን ነው ማከናነባቸው። አውሬ ነሽ ታውቂያለሽ። አውሬ ራሱ ይቀነብሻል። ደግሞ እሰራልሻለሁ። የተረገምሽ ጠብቂኝ እሺ? ሰምኛለሽ? አሁን ቀጥ ብለሽ ውጭ። ሌላው ደግሞ ፖሊስ ጋር ለመሄድ ካሰብሽ ተባባሪ መሆንሽን በዛውም ንገራቸው እሺ? እሱን ደግሞ አሳይሻለሁ እሺ? ተረገምሽ። ምንድን ነው ይህ ነገር? አስፈርቶኛል ጓደኛዬ። የሆነ ነገር ማድረግ አለብን። ምን እናድርግ? አንቺ አይደለሽ እንዴ በዚህ መልኩ ብቻ እኔ ማድረግ እንደምችል የነገርሽኝ? እንዴ መስሎኝ ነው። አሁን ግን ሳስበው ልክ አይደለንም። ይሄ ነገር ለሁለታችሁም ነው የማይሆነው። እንዴ አንቺም እሱም እኮ ልክ አይደላችሁም እንዴ? አንቺ ራስሽ በደን እኮ ነው ታቅፈሻለሽ። ግድ የለም ለእኔ አልጎረበጠኝም። ስላሰብሽልኝ በጣም አመሰግናለሁ። ንቂ እንጂ ልውል እኮ አይደለም አቅፈሽ የምተኙው። ሴጣን እኮ ነው አቅፈሽ የምተኙው። በደንብ የሚከሽፍበትን የሆነ ምክንያት ነው አጋጣሚ መፈለግ አለብን። ግን ምን አንቺ ለአፍሽ ገደብ ይኖርሽ እንጂ። ቆይ ምን እያልሽ ነው? ደግሞስ ቢሆን እሱ ጤነኛ በነበረ ጊዜ እንደመፈለግሽ ደጋግሞ ነገሮች አልነበረ? ዋሻ እንዴ አንቺ አፍሽን ዝጊ። አንቺ ደግሞ እዚህ ምን አባሽ ትሰራለሽ? ምን አለሽና ካንቺ ምን ይፈልጋል?
ቀጥለሽ ጀግና ተረጋጋ። ምንድን የፍቺ ወረቀት ነው። ሌላው ደግሞ ቴሌግራም ላይ ቆንጆ ፋይል ልኬልሃለሁ። እንደምትወዱት አልጠራጠርም። ምንድን ነው ይሄ ደግሞ? ታየው የለም ማስቸኮልሽ። ስማ ደግሞ በፍርድ ቤት ሙሉ ንብረቱን ወደ እኔ ስም እንድታዞርልኝ እፈልጋለሁ። ምን አልሽ አንቺ? በጣም ጥሩ ትመኛለሽ። እባክሽ ሰምኛለሽ። 5 ሳንቲም ባትወስጂ ንብረቱንም ቢሆን ከአንቺ በፊት እንዳፈራሁት በደንብ ነው የምታውቂው። የትኛው ህግ ደግሞ እንደሚያስገድደኝ እናያለን። ለማንኛውም ብዙ አታውሩ፣ ይደክማችኋል። ምን ይሆንሽ ነው? ቆይ ምንድን ነው ግን ሀሳቧ በዚህ ልክ? እቺ የውሻ ልጅ እኔማ እሰራላታለሁ። ማይ ይቅርታ አድርጊልኝ። እኔ ነኝ አንቺና ልዑልን ከዛች ከተረገመች ጋር ሆኜ ሳሰቃያችሁ የነበረው። ማለት ምንድን ነው የምታወሪው? ንገሪኝ እንጂ ምን ይዘጋሻል? ማይ ጓደኛዬ አንድ እድል ብቻ ስጭኝ። እርግጠኛ ነኝ ደግሞ ለእኔ አንድ እድል ስለሰጣችሁኝ አትጸጸቱ። አሁን በቃ እሱም ጨርቁን ጥሎ ያብዳል። ከዛ በቃ በዛው ፍግም ይላል። እሷም እሱን ተከትላ ታብዳለች። አየሽ አይደል? ህይወት እንደዚህ ናት። ከዚህ በኋላ እኔ ህይወቴን በደንብ አጣጥማለሁ። ዓለሜን ነው የምቀጨው። ህይወት እንደዚህ ስትሆን ደስ ይላል። መኖር ማለት እንደዚህ ነው። ጊዜውን ጠብቆ መጣ። ወይ ደግሞ እሱ ያብዳል። መድኃኒቱ የሚከሽፈው ከሞቱ ብቻ ነው።
እንዴት ግን ከአንድ ዓመት በኋላ የሁሉ ነገር ትዝ ሊል ይቻላል? እንዴት ትረሳዋለሁ? ይህን ታሪክ ሁሌ እያስታወስኩ ብነግርህ ደስ ይለኛል። ልዩ እንኳን ከታሰረች 1 ዓመት ሆናት። ሁሉም ነገር ለበጎ